السلام عليكم يا جماعة እንዴት ናችሁ እንዴት ከረማችሁ ባላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ በአማርኛ ተመልሼ መጥቻለሁ። ዛሬ በዚህ ቪዲዮዬ ስለ ኢንተርቪ አንድ ሁለት ነገር እንላለን። እንግዲህ ዲያኔት ስኮላርሺፕ የ2025 ኢንተርቪ ሜይ 5 እና ሜይ 6 አዲስ አበባ ላይ ጠርቷል። አዲስ አበባ ላይ ነው የምንጠራ እና ብዙ ልጆች ተጠርቷል። እኔ የሞላውላችሁ ልጆች ተጠሩም አሉ፣ ያልተጠሩም አሉ፣ ያልመጣላቸው ልጆችም አሉ። ስለዚህ አንዳንድ ልጆች አልመጣልንም ምንድነው ማድረግ አለብን እስከ መቼ ነው የምንጠብቀው ምናምን ብሎ ስለሚጠየቁኝ ያልመጣላችሁ ልጆች እስከ ኢንተርቪ ቀን ድረስ መጠበቅ ትችላላችሁ። አንዳንዴ ዘግይቶ ነው የሚመጣ ሰው መጠበቅ ትችላላችሁ። አንዳንድ ልጆች ደግሞ እንዴት ነው ይሄን ነገር የምናየው የት ነው የሚመጣ ምኑ ላይ ነው የሚመጣ ብላችሁ ለጠየቃችሁ ልጆች ጂሜላችሁን የነሱ ዌብሳይት ሳይሆን ጂሜላችሁ ላይ ትገቡትና ጂሜል ላይ ኢሜል አለ። የናንተ በኢሜላችሁ ነው የሚላከው። ጂሜል ላይ ኢሜል አላችሁ እናንተ በኢሜላችሁ ነው ሜሴጁ የሚላክላችሁ። ኢሜላችሁ ላይ ሲገቡ የኢንቦክስ ፓርት አለ። ኢንቦክስ ነክታችሁ ከዛ ካለፋችሁ በዛ ነው የሚደርሳችሁ። እንግዲህ አንዳንዴ ኢንቦክስ ውስጥ ላይኖር ይችላል። ኢምፖርታንት የሚል ሞር ይላል። እንትን ስትገቡ እዚህ ጋር አረግላችኋለሁ። እዚህ ጋር እንደምታዩት ኢምፖርታንት ይላል፣ ሞር ይላል። ሞር ስትነኩ ከዛ ኢምፖርታንት ይላል። ኢምፖርታንት ውስጥ ሜቢ ሊገባ ይችላል። አንዳንዴ እዛ ውስጥ ሊደበቅ ስለሚችል የኢምፖርታንት ፓርቱንም እዩት። እንደዛ ደግሞ ስፓም የምትለውን ቦታም ነክታችሁ እዛ ውስጥም እዩት። አንዳንዴ ሜሴጅ መጥቶ እንትን ሊቆይ ይችላል። ምንድነው ሊደበቅ ይችላል። ይሄ ነው። ዘንድሮ ያልመጣላችሁ ልጆች ችግር የለውም። ቀጣይ አመት ደግማችሁ መሙላት ትችላላችሁ። ይሄ የናንተ ህይወት አይደለም፣ ሌላ ህይወትም ይጠብቃችኋል። ስለዚህ አትጨናነቁ፣ አይደብራችሁም ለማለት ፈልጌ ነው። እና ኢንተርቪው ላይ እንዴት ነው ኢንተርቪው ላይ ምንድነው የሚያስፈልጋችሁ? ምን ነገር ነው የምትጠየቁት? እንዴት ነው መሄድ ያለባችሁት? በመጀመሪያ አፕሊኬሽን ላይ አፕላይ ስታደርጉ አታች ያደረጋችሁት ሙሉ ዶክመንቱን ኦሪጂናሉን የኢንተርቪው ቀን ይዛችሁ መሄድ አለባችሁ። ምክንያቱም ትጠየቃላችሁ። አንድ እሱ። ሁለተኛ ደግሞ ለኢንተርቪው ስትሄዱ ግዴታ ሱፍ መልበስ የለባችሁ። ኖርማሊ ቀን በሚለበሰው ልብስ መሄድ ትችላላችሁ፣ ችግር የለም። አንድ እሱ። ሁለት እሱ። ሶስተኛ ደግሞ ኢንተርቪው ላይ ሁለት አይነት ፈተና ነው የምትፈተኑት። አንደኛ ቃለ መጠየቅ ነው። ሁለተኛ ደግሞ በፔፐር የሚሰራ ነው። ሶ በፔፐር የሚሰራ ላይ ማትስ ነክ ነገር፣ ሎጂክ፣ አፕቲቲዩድ ወይ ደግሞ አይኪው የሚባለው ጥያቄ ይቀርብላችኋል። ከዛ በተጨማሪ እንግሊዝኛ ትጠየቁ ትችላላችሁ። ምክንያቱም በእኛን ጊዜ እንግሊዝኛ ጠይቆ ነበረ፣ ከዛ በኋላም ሲጠይቁ ነበረ። እሱ ነው። እሱን ከጨረሳችሁ በኋላ ደግሞ ወደ ውስጥ ተገቡትና ቃለ መጠየቅ ይጠይቃችኋል። እነሱ ስለናንተ ራስህን ግለጽ፣ ምንድነው የምትወደው፣ ምንድነው የምትጠላ፣ ምንድነው አፕላይ ያደረገው፣ ምንድነው መሆን የምትፈልገው የሚለውን የመሳሰሉትን ጥያቄዎች ልትጠየቁ ስለምትችሉ ብለን ማዘጋጀት አለባችሁ። እናንተ የፔፐር ፈተና ላይም ይሁን የቃለ መጠየቁም ይሁን በኮንፊደንስ ነው መመለስ ያለባችሁት። መጀመሪያ የተጠየቃችሁትን ነገር ማወቅ አለባችሁ። ምንድነው የተጠየቅነው? እሱን ከተረዳችሁ በኋላ ነው ወደ መልሱ የምትሄዱት። አንዳንድ ልጆች ይቸኩሉና የተጠየቁትን ነገር ራሱ ጥያቄውን ራሱ ሳይረዱ ቀጥታ ወደ መልስ ይሮጣሉ። ሶ እንደዛ እንዳይሆን ኮንፊደንስ በጣም ያስፈልጋችኋል። መጀመሪያ ጥያቄውን ተረዱትና ከዛ መልሱት። የማታውቁትም ከሆነ ደግሞ በፍሪደም አላውቅም ማለት ትችላላችሁ። እሱ ነው። ከዚህ በተጨማሪ ከዚህ በፊት ሲጠይቁ የነበሩ ጥያቄዎችን ከብዙ ልጆች እኔ ሰብስቤ በአፋን ኦሮሞ አዘጋጅቻለሁ። ሊንኩን ዲስክሪፕሽን ስር አደርግላችኋለሁ። የከዚህ በፊቱ ነው እና እሱም ማየት ትችላላችሁ። ሜቢ ይጠቅማችኋል ብዬ አስባለሁ። ብዙ ጊዜ እንደዚህ አይነት ጥያቄ ሲጠይቁ ስለነበሩ ሊንኩን አስቀምጥላችኋለሁ። እሱ እንግዲህ ሪዛልቱ ከዛ በኋላ ቆይቶ ነው መጣ። ከአንድ ወር እስከ 2 ወር ሊቆይ ይችላል። ከዛ በኋላ ነው እንግዲህ ማለፋችሁ የሚታወቀው። ባጭሩ እናንተ ኢንተርቪው ተጠራችሁ ማለት 50% ይሄንን ስኮላርሺፕ አሸንፋችኋል ማለት ነው። ሶ 50% ደግሞ የናንተ ኢንተርቪው ነው የሚወስነው። ኢንተርቪው ላይ በጣም በርቱ ነው የሚላችሁ። ሌላ ጥያቄ ካላችሁ ኮሜንት ስር መጠየቅ ትችላላችሁ። እስከዛ ድረስ እረዳችኋለሁ። እንግዲህ ኢንተርቪው የተጠራችሁ ልጆች ከአሁኑ መልካም ምኞት እመኝላችኋለሁ። ኢንተርቪውንም አልፋችሁ ቱርክ ውስጥ እንደምንገናኝ ተስፋ አደርጋለሁ። በርቱልኝ እና ዩቲዩብን ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑልኝ። እነዛው ደግሞ ይሄንን ቪዲዮ ላይክ አድርጉት ለሌላ ሰው እንዲደርስ። በድጋሚ መልካም እድል፣ መልካም ጊዜ።